የዝንጅብል ሻይ አዘውትሮ መጠጣት ክብደትን ተፈጥሯዊ በሆነ መንገድ ለመቀነስ እንደሚያስችል ያውቃሉ? የዝንጅብል ሻይን ከዕለት ተዕለት ኑሮ ጋር መጨመር ለጤና ከሚያስፈልጉ ቀላል ምርጫዎች አንዱ ነው። ሰላም ጤና ይስጥልኝ፣ ዶክተር ሳላምላክ ነኝ። በዛሬው ቪዲዮ 7 አስገራሚ የዝንጅብል ሻይ የጤና ጥቅሞችንና የዝንጅብል ሻይ መጠቀም የሌለባቸው እነማን ናቸው የሚለውን እናያለን። ቪዲዮው ለብዙዎቹ እንዲደርስ ላይክ እና ሰብስክራይብ በማድረግ ቀና ትብብራችሁን አሳዩን። አንደኛ፣ የምግብ መፈጨት ስርዓትን ያግዛል። የዝንጅብል ሻይ መጠጣት ለምግብ መፈጨት አስፈላጊ የሆኑ ኢንዛይሞች እንዲመረቱ በማድረግ የሆድ መነፋትና ዲስኮምፎርትን ለማስታገስ እንዲሁም ደግሞ የተሳለጠ የምግብ መፈጨት ስርዓት እንዲኖር ያግዛል። ከምግብ በኋላ አንድ ሲኒ የዝንጅብል ሻይ መጠጣት የምግብ መፈጨት ችግርን ለማስታገስ ያግዛል። ሁለተኛ፣ ብግነትና ህመምን ይቀንሳል። በዝንጅብል ውስጥ የሚገኙት ጸረ ብግነት ባህሪ ያላቸው ንጥረ ነገሮች የጡንቻ መቆጣትን፣ የመገጣጠሚያ እብጠትንና ህመምን ከማስታገስ በተጨማሪም ቀላል የራስ ምታትን ያስታግሳል። ሌላው ደግሞ ዝንጅብል በአንቲኦክሲዳንቶች የበለጸገ በመሆኑ ፍሪ ራዲካሎችን በመቀነስ ብግነትን ያስታግሳል። ሶስተኛ፣ በሽታ የመከላከል አቅምን ይጨምራል። ዝንጅብል በተፈጥሮ ጸረ ህዋሳት ባህሪ የያዘ በመሆኑ አንዳንድ ባክቴሪያዎችንና ቫይረሶችን እድገት ከመቀነሱን ባሻገር የሰውነት ተፈጥሮ የበሽታ መከላከል ስርዓትን ወይም ኢሚዩን ሲስተምን ይደግፋል። ይህም በሽታ የመከላከል አቅምን ያጎለብታል። አራተኛ፣ የልብ ጤንነትን ይጠብቃል። ከፍተኛ የኮሌስትሮል መጠን በደም ስሮች ውስጥ ፕሌክ እንዲከማች ያደርጋል። ይህም በልብ በሽታ የመያዝ ዕድልን ይጨምራል። ዝንጅብል የያዛቸው ንጥረ ነገሮች በደም ውስጥ ያለውን የኮሌስትሮል መጠን እንዲቀንስ በማድረግ የልብ ጤንነትን ይጠብቃል። አዘውትሮ የዝንጅብል ሻይ መጠጣት የተረጋጋ የደም ስኳር መጠን እንዲኖር ያስችላል። ይህም ከስኳር በሽታ ጋር ተያይዞ የሚመጣን የደም ስሮች ጉዳትና የልብ በሽታን ለመከላከል ይጠቅማል። አምስተኛ፣ ክብደት ለመቀነስ ይረዳል። የዝንጅብል ሻይ ሜታቦሊዝምን ከፍ በማድረግ የምግብ ፍላጎትን ለመቆጣጠር ይረዳል። በተጨማሪም ለጤነኛ ክብደት አስፈላጊ የሆኑትን የተስተካከለ የደም ስኳር መጠንና ጤነኛ የምግብ መፈጨት ስርዓትን ወይም ዳይጀሽን እንዲኖር በማድረግ ክብደትን ለመቀነስና ለመቆጣጠር ይረዳል። ስድስተኛ፣ የማቅለሽለሽ ስሜትን ይቀንሳል። የዝንጅብል ሻይ መጠጣት በሆድ የምግብ መፈጨት ስርዓትና በነርቭ ስርዓት ላይ ተጽዕኖ በማድረግ የማቅለሽለሽ ስሜትን ይቀንሳል። በተለይ ደግሞ በእርግዝና ጊዜና ከሰርጀሪ በኋላ የሚኖርን የማቅለሽለሽ ስሜት ይቀንሳል። ሰባተኛ፣ ለአእምሮ ጤንነት ይጠቅማል። የዝንጅብል ሻይ በያዛቸው የተፈጥሮ ውህዶች የደም ዝውውርን ለማሻሻልና ከእርጅና ጋር ተያይዘው የሚመጡ የአእምሮ በሽታዎችን ለመቀነስ ያስችላል። ነገር ግን የደም ማቅጠኛ መድኃኒት የምትወስዱ ከሆነ፣ ኢንሱሊን የምትወስዱ ከሆነ፣ የሐሞት ጠጠር ካለባችሁና ለረጅም ጊዜ የሚወሰዱ መድኃኒቶችን የምትወስዱ ከሆነ የዝንጅብል ሻይ አዘውትራችሁ እንድትጠቀሙ አይመከርም። ቪዲዮው ይጠቅማል ብለው ካሰቡ ላይክ እና ሼር ማድረግ አይረሳ። በየጊዜው ስለ ጤናው አዳዲስ መረጃ እንዲደርሶ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ።